ታሪካዊው ቅርስ ሊፈርስ ነው ከወደ ጃን ሜዳ የተሰማው አሳሳቢ መረጃ የኤርትራን ጦር በተመለከተ ከቢቢሲ ለቀረበላቸው ጥያቄ ያፈነዱት አምባሳደር ዲና ሙፍቲ የሚገቡበት ጠፋቸው አሜሪካ የኢትዮጵያን የባህር በር ጥያቄ አስመልክቶ ዝምታዋን ሰበረች ኢሳያስም ያልጠበቁት ገጠማቸው ከውጭ ዜና የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ አገደ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ለሩሲያ የማያቋርጥ ድጋፍ እንደሚያደርጉ ተናገሩ ሰላም ውድ ቤተሰቦች እንደምን አላችሁ የዜና ላፍታ ነው ሰብስክራይብ እና ላይክ በማድረግ ቪዲዮውን ይጀምሩ ይያልን እስከ ጥንክራችን ፍጻሜ አብራችሁን ቆዩ ታሪካዊው ቅርስ ሊፈርስ ነው ከወደ ጃን ሜዳ የተሰማው አሳሳቢ መረጃ ለከንቲባውም የቀረበው አስቸኳይ ጥሪ በአዲስ አበባ 6 ኪሎ ከፍ ብሎ ከሚገኘው ጃን ሜዳ አካባቢ አሳሳቢ የሆነ መረጃ ተሰምቷል መረጃው ከመከላከያ ጋር የተያዘ ሲሆን ጉዳዩም ከፍተኛ ትኩረት ስቧል የመከላከያ ባህር ኃይል በአዲስ አበባ ጃን ሜዳ አካባቢ የራሱ መስሪያ ቤት ሊገነባ መሆኑ ታውቋል ይህም የዚህን መስሪያ ቤት ግንባታ ከአንድ ጥንታዊ ቅርስ መፍረስ ጋር መያያዙ በርካቶችን አስደንግጧል ተቋሙና መስሪያ ቤቱን ለመገንባት ሲል ከዳግማዊ አጼ ምኒልክ ጀምሮ የተገነባውና ከ120 ዓመታት በላይ ያስቆጠረው እንዲሁም በዘመነ ደርግ የምድር ጦር ሙዚቀኛ ክፍል ሆኖ ያገለገለው ከዚያም በ2010 ዓመተ ምህረት በፌደራል የቅርስ አስተዳደር በቅርስነት የተመዘገበው ህንጻ ሊያፈርሰው መሆኑ ተሰምቷል ከምኒልክ ሆስፒታል ከፍ ብሎ ጃን ሜዳ አደባባይ በሚወስደው መንገድ የሚገኘው የህንጻ ግቢ ውስጥ የባህር ኃይል ጠቅላይ መምሪያ አዲስ ህንጻ ግንባታ ምክንያት በማድረግ ታሪካዊ ህንጻ እንዲፈርስ ተወስኖበታል ተብሏል ባህር ኃይል የሚያስገነባው አዲሱ ህንጻ ገጽታውን ያበላሽብኛል በሚል ሰበብ ይህን እድሜ ጠገብ ህንጻ በማፍረስ ላይ ነው የተባለ ሲሆን በእድሜ ጠገብነቱና በስነ ህንጻ ውበቱ ተመርጦ በቅርስ ጥበቃ ባለስልጣን የቅርስ ደረጃ ተሰጥቶት የተመዘገበ ቢሆንም ከመፍረስ የሚተርፍ አልሆነም የመከላከያ ሰራዊት አካል የሆነው የባህር ኃይል በይዞታ ስር የሚገኙ ታሪካዊ ህንጻዎችን ማዳንና መጠበቅ ሲገባ ህንጻን ማፍረሱ አግባብ የሚሉ ወቀሳዎች ሲሰነዘሩ ተሰምቷል የኢትዮጵያ ባህር ኃይል አመራሮች ጫጫታ እንዳይፈጠር በመስጋት በአሁኑ ወቅት ቅርሱን የሚጠግኑ በማስመሰል በአጥር ከከለሉ በኋላ በማፍረስ ላይ ናቸው ተብሏል የአዲስ አበባ መስተዳደር ታሪካዊ ህንጻዎች ሲፈርሱ ዝም ብሎ መመልከት የለበትም ከቅርስ ባለስልጣን ጋር በመተባበር ድርጅቱን ማውገዝና ማስቆም አለበት የሚል ድምጽ ከያቅጣጫው እየተሰማ ነው ከዚህ ቀደም በ4 ኪሎና ፒያሳ አካባቢ የነበሩ ታሪካዊና ጥንታዊ ቤቶች ሲፈርሱ የባህልና ቱሪዝም ቢሮ እንዲሁም የቅርስ ጥበቃ ባለስልጣንና አዲስ አበባ ከተማ አስተዳደር ተባባሪ ከመሆኑ ባሻገር ቅርሱ እንዳይፈርስ ያደረጉት ምንም አስተዋጽኦ አለመኖሩ የዚህኛው ቅርስ መፍረስ አይቀሬ መሆኑን አስመስክሯል የኤርትራ ወታደሮች የያዟቸው ግዛቶች እነሱ ያውቃቸዋል ሲል አምባሳደር ዲና ሙፍቲ ተናገሩ የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸው ግዛቶች በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቃቸዋል ሲሉ ነው የመለሱት አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ ቢቢሲ ኤርትራ ወታደሮች በየትኛው ቦታ ውስጥ እንደሚገኙ ለቀረበላቸው ጥያቄ ይህን ምላሽ ነው የሰጡት አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው ይህ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶቹን በስም ሳይጠቅሱ ማለፋቸው ተደምጧል ለሁለት ዓመታት በተካሄደ የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረው ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙሃንና መብት ድርጅቶች ተደጋጋሚ ሪፖርቶችን ሲያወጡ መቆየታቸው ይታወሳል በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸው መሰረተ ቢስ በማለት ሲያጣጥሉ መቆየታቸው አይዘነጋም በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ቢቢሲ ጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ አምባሳደር ዲናን ጠይቋቸው ነበር ታዲያ እሳቸው በሰጡት ምላሽ መገፋፋት አለ የቆየ ጉዳይ ነው መግባት መውጣት ያለ ነገር ነው ይህንን በዚህ ደረጃ ማየት ነው የሚሻለው በማለት ጉዳዩን አለዝበዋል የኤርትራ ፕሬዝዳንት ይደግፏቸዋል ያላቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ዲናን የጠየቃቸው ሲሆን እሳቸውም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተዋል ቢቢሲ ማስከትለው የኤርትራ ወታደሮች መቼ እንደገቡና ያዟቸው ቦታዎች የትኞቹ እንደሆኑ መጥቀስ ይቻላል ሲል አምባሳደሩን ጠይቋቸዋል አምባሳደር ዲና ሙፍቲን በጣም አስቸጋሪ ይሆናል ይህን በተመለከተ ስታስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል ኢትዮጵያና ኤርትራ ባለስልጣናት ከቅርብ ጊዜያት ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ ሀገራት ያላቸው ግንኙነት መሻከሩን ፍንትው አድርጎ አሳይቷል በሀገራቱ መካከል ውጥረት መፍጠሩን ተከትሎ መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል በዚህ መረጃ ላይ ያለው ሐሳብ ምንድነው መልሶን በኮሜንት ያሳውቁ
አሜሪካ ኢትዮጵያ የባህር በር የማግኘት ፍላጎት እንደምትደግፍ አስታወቀች። አምባሳደር ኤርቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት አሜሪካ ትደግፋለች ሲሉ ተደምጠዋል። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገው ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ ገለጹ። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗን ገልጸው በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራ ተናግረዋል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ አንስተው የፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመለክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገው ጥረት የአሜሪካ መንግስት የሚደግፈው መሆኑን አረጋግጠዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩ መግለጻቸውን ኢዜአ ዘግቧል። ወደ ውጭ ዜና ስናልፍ የትራምፕ አስተዳደር ኤርትራና ሶማሊያን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ አገደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 3 የአፍሪካ ቀንድ ሀገራት ኤርትራ፣ ሶማሊያና ሱዳን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ ምንም አይነት ጉዞ እንዳያደርጉ መከልከላቸው ተገለጸ። ሌሎች ሀገራት ቻድ፣ ኮንጎ፣ ሊቢያ፣ ኢኳቶሪያል ጊኒ፣ የመን፣ ሃይቲ፣ ኢራን፣ ማይናማርና አፍጋኒስታን ናቸው። የጉዞ ክልከላው ሙሉ በሙሉ ነው የተባለ ሲሆን ክልከላ የተላለፈባቸው ሀገራት ዜጎች ለቢዝነስ፣ ለጉብኝት፣ ዘመድ አዝማድ ለመጠየቅ፣ ለትምህርትና በተለያዩ የአሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም ተብሏል። ክልከላ የተላለፈባቸው ሀገራት ዜጎች በማንኛውም በረራ ወደ አሜሪካ ምድር መግባት አይችሉም የተባለ ሲሆን ድንገት እንኳን ገብተው ከተገኙ በኤርፖርቶች ላይ ተይዘው እንዲቆዩ ይደረጋል መባሉ ተመላክቷል። ሙሉ በሙሉ ክልከላ ከተደረገባቸው ሀገራት በተጨማሪ የ7 ሀገር ዜጎች ላይም ጥብቅ ቁጥጥርና የተጠናከረ ክልከላ እንዲደረግባቸው ፕሬዝዳንት ትራምፕ መመሪያ ማስተላለፋቸው ዓለም አቀፍ መገናኛ ብዙሃን በዘገባቸው አስታውቀዋል። ትዕዛዙ ተግባራዊ የሚደረገው ከመጪው ሰኔ 2 2017 ዓ.ም ሲሆን ከዚህ በፊት ቪዛ የተሰጣቸው የእነዚህ 12 ሀገራት ዜጎች ምንም አይነት ክልከላ እንደማይደረግባቸው ተጠቁሟል። ፕሬዝዳንት ትራምፕ ክልከላውን ያስተላለፉት የአሜሪካና የህዝቦቿ ብሔራዊ ደህንነትና ጥቅም ለመጠበቅ እርምጃ መውሰድ ስላለብኝ ነው ማለታቸው ዘገባዎቹ አካተዋል። ዶናልድ ትራምፕ በመጀመሪያው ፕሬዝዳንትነታቸው ዘመን የሙስሊም ማህበረሰብ ከሚበዛባቸው 7 ሀገራት ላይም ተመሳሳይ የጉዞ ክልከላ ትዕዛዝ ማስተላለፋቸው ይታወሳል። ለሩሲያ ድጋፌን እቀጥላለሁ። ሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ለሩሲያ የማይቋረጥ ድጋፍ እንደሚያደርጉ ተናገሩ። ኪም ከሩሲያ የደህንነት ምክር ቤት ጸሐፊ ሰርጌይ ሾይጉ ጋር ከተገናኙ በኋላ ሞስኮ ከኪየቭ ጋር በምታደርገው ጦርነት ድጋፍ እንደማይለያት ገልጸዋል። ሞስኮና ፒዮንግያንግ የጋራ ወታደራዊ ስምምነት ማድረጋቸው የሚታወቅ ሲሆን የሰሜን ኮሪያ ወታደሮች በሩሲያ ኩርስክ ግዛት ከዩክሬን ኃይሎች ጋር መዋጋታቸው የዚህ ማሳያ እንደነበር ይታወሳል። ባለፈው ሰኔ 2024 የሩሲያ ፕሬዝዳንት ቭላዲሚር ፑቲንና ኪም ጆንግ ኡን ስትራቴጂካዊ አጋርነት ለማጠናከር መስማማታቸው የሚዘነጋ አይደለም። በሩሲያና ዩክሬን ጦርነት ምክንያት የሰሜን ኮሪያ ጣልቃ ገብነት አሜሪካን ጨምሮ በምዕራባውያኑ እንዲሁም በሌሎች የዩክሬን አጋሮች ላይ ቅሬታ ፈጥሮ እንደሚገኝ የፖለቲካ ተንታኞች ይናገራሉ። ከሰሞኑ የሩሲያ ደህንነት ምክር ቤት ኃላፊ የሰርጌይ ሾይጉ ቆይታ በሞስኮና ፒዮንግያንግ መካከል ያለውን ወታደራዊ አጋርነት ለማጠናከርም ያለመ እንደሆነ የአዶናሉ ዘገባ ያመለክታል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።